እዚህ ጋር ያለው ማለት ነው ገንዘቡ። ሉክ እንዴት ናችሁ? ሰላም ነው ወይ? እንደምታዩት ይሄ የሁል ጊዜው የ1500 ብር ቻሌንጅ ነው። ይሄንን ሳንቲም እንግዲህ በግልጽ በሚታይ ቦታ ይደበቃልና በሁለት ሰዓት ውስጥ ይሄን ቪዲዮ ስታዩ እዚህ አካባቢ እንዳላችሁ ከተሰማችሁ ይሄን ሳንቲም አንሱት። ይሄ ሪል የሆነ ቻሌንጅ ነው ባይዘወይ እና ይሄ የቀኝ እጃችሁ አውራጣት ደግሞ ማለት ነው ብዙ ስራ መስራት ይችላል። ይሄንን ቻሌንጅ ይሄንን ቪዲዮ ቫይራል እንዲወጣና የቻሌንጁን መጠን በጣም ከፍ እያለ እንዲሄድ ይረዳል ማለት ነውና በተቻለ አቅም ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ምናምን ሀሳባችሁን የተሰማችሁን ነገር ብትነግሩን ደስ ይለኛል። ደግፉት ማለት ነው ቻናሉ። ስለዚህ አሁን ቦታ ፈልጌ ላስቀምጠው ነው ሳንቲሙ። ከዚህ በላይ ሂንት ምንም ልሰጣችሁ አልችልም። ግልጽ የሆነ ቦታ ነው። በደንብ ልታውቁት እንደምትችሉ ይሰማኛል። በደንብ ለዛም ነው የቻሌንጁን ታይም 3 ሰዓት ብቻ ያደረኩት ማለት ነው። የሚታወቅ ቦታ ስለሆነ የ3 ሰዓት ቻሌንጅ የሆነው ለዛ ነው። እና አሁን ሳንቲሙን የሆነ ቦታ የሚገርማችሁ ነገር በጣም ረጅም ጊዜ ነው የሚፈጀው። በጣም ብዙ ሰው አጋጣሚ ያያል እና ቦታ ምናምን ነገር እየቀየርኩኝ ወደዚህ ማድረገው ካሜራው ለዛ ነው። ስለዚህ አሁን ያው ሳንቲሙን ላስቀምጠው ነው። እና ምን ታረጋላችሁ መሰላችሁ? በቀጣይ የት አካባቢ ቢሆን 15ኛው ዙር ይሄ 14ኛ ዙር ነው። 14ኛ ዙር የመኒ ሃንቲንግ ቻሌንጅ ነው። 15ኛው ዙር የት ቢሆን ደስ እንደሚላችሁ ዝም ብላችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል። ስለዚህ አሁን ወዴት ነው የምናደርገው? በጣም ብዙ ሰው ስለሆነ ያለው አካባቢው ላይ እሁድም ስለሆነ ሰዎች ወደዚህ አካባቢ አሉ ማለት ነው። እና ቦታውን ቀድሞ ለገመተ ለ3 ሰዎች የ100 ብር ካርድ እንሞላላችኋለን ማለት ነው። የ100 ብር ካርድ ሽልማት አለው። ዩቲዩብ ሾርት ላይ ዝም ብሎ ሂንቱን ብቻ ነው። እዚህ ላይ ግን በዝርዝር ነው የምታዩት ሳንቲሙ ያለበትን ቦታ ማለት ነው። ስለዚህ ሳንቲሙን ላስቀምጠው ነው። 1 2 ሰው እያየው ነው። የሚያየኝ ሰው የለም ለጊዜው። 1 2 3 እዚህ ጋር ነው ያለው ማለት ነው ገንዘቡ። ሉክ እሺ፣ ይመቻችሁ። ቴንክስ